ሰላም ቤተሰብ የዩቲዩብ ቤተሰቦቼ እንዴት ናችሁ? ነው ያለውላችሁ። እግዚአብሔር ይመስገን ሁሉ ሰላም። አልገባሽም ወይ ኢትዮጵያ እንዳትሉኝ፣ አልገባውም ጋይስ። ትንሽ ቀናቶች ናቸው የሚቀሩኝ። እኔም በጣም እየጠበኩት ነው። አልደርስ አለ ቀኑ። ያው እግዚአብሔር ያለ ቀን በሰላም እስከወጣ ድረስ የኔ ጌታ ሁሉ ነገር ሰላም ያደርግልኝ። ቀኑ እየደረሰ ነው። እገላገላለሁ እግዚአብሔር ካለ። ግን እኔ ብቻ ነኝ ጋይስ? እናንተ ጋር ነው አላውቅም። ማዳም ተቀየረችብኝ ጋይስ፣ ተቀየረችብኝ። አይገልጸውም። በቃ ትናደዳለች፣ ትጨቀጭቀኛለች፣ ስታዘኝ ብታይ ታመናጭቀኛለች። ምን ላድርግ እንትን ልበላት? እሺ ያልኳት እየታዘዝኳትም በቃ ትናደዳለች። ለካ እኔ ሰውን ሳማክር ደግሞ ልትሄጂ ስለሆነ ነው። ታዲያ እኔ ምን ላድርግ? እኔ ቤቷ ዘላለም አልኖር። ታዲያ እኔ ምን ላድርግሽ ጋይስ? ምን ልረዳት እችላለሁ? ምንም ማድረግ አልችልም። ለዛ ላረጋጋት እሞክራለሁ ምናምን እንዳትናገረኝ ብዙ ነገር እሺ እያልኩኝ ላታለላት ብሞክርም ሴትዮ የምትመለስ ሴትዮ አይደለችም። እና የዛሬው ርዕሳችን ብዙ ጥያቄ እየተጠየቅኩ ነው። ለጸጉርሽ ምንድነው የምትጠቀሚው ስትሉ ነበረ እህቶቼ። እና እኔ ለጸጉሬ እንግዲህ እንደምታዩት ነው፣ ያምራል። በእርግጥ እውነት ለመናገር አይደለም ራስ ሲኮርስ አያሳንሱ አይደለም ይባላል። ያው እግዚአብሔር ይመስገን። በመጀመሪያ ጸጉሬ ተፈጥሮ ነው ከልጅነቴም ጀምሮ ረጅም ነው። እና ምን አለ መሰላችሁ ብዙ ጊዜ ቲክታክ ላይ ራሱ እጠየቃለሁ እና እንደ ቀልድ አድርጌ ብዙ መልሶችን ምናምን ለመስጠት እሞክራለሁ። ዋና ሀሳቡ ጸጉራችሁን ይሄ ለምሳሌ ሳውዲ እንደዚህ ዱባይ ምናምን ከኛ ሀገር ውሃ ይለያል መሰለኝ። ውሃው ራሱ ይሰባብራል። ሁለተኛ ደግሞ እኛ ስራ ስንሰራ በቂ ምግብ ስለማናገኝ ቫይታሚን እጥረት የሚያጋጥመናል። እንደዚህ ለምሳሌ የፀሐይ እንዳልኳችሁ በቃ የተለያዩ ነገሮችን እንደ ልባችን ስለማናገኝ፣ በዛ ላይ ደግሞ ጭንቀቱን ተጨምሮ ከቤት የማንወጣበት መንገድ ብዙ ስለሆነ ንፋስም አየር አለ አይደለ፣ ብዙ ነገር ስለማናገኝ የጸጉር መሰባበር ሊገጥመን ይችላል። በዛ አጋጣሚ እኔም እንደዛ ስለሚያጋጥመኝ ነው ለብዙ ጊዜ። እና ያን እንዴት እንዳስቀረው ነው የምነግራችሁ። እኔ የትም ሄጄ አላውቅም። በቃ ከሄድኩኝም ሴትዮዋ አትፈቅደልኝም ሲጀመር ወደ ውጭ መውጣትም። ግን አጋጣሚ አንዳንድ ጊዜ በ5 ወር በ4 ወር አንድ ጊዜ ነው የምወጣው። እሱንም ሱፐር ማርኬት ለሚያስፈልጉኝ እቃዎች ለመግዛት ስል ነው የምወጣው። እና ግን በዚች በእኔ ክፍል ፊት ለፊት ልብስ ማስጫ ቦታ አለ። ምን አደርጋለሁ? አንዳንዴ ከስራ ስመለስ ጠዋት ቢያንስ ለ20 ደቂቃ ወይ ለ15 ደቂቃ ወንበር ላይ ቁጭ ብዬ ፀሐይ ሞቃለሁ። እዛው ቁጭ ብዬ አበጥራለሁ፣ ንፋስ እቀበላለሁ። ወደ ማታ 11 ሰዓት አካባቢ ምናምን ስራ ካልገባው ንፋስ ወጥቼ ይቀበላል። ጠዋት ደግሞ ትንሽ ፀሐይ ይቀበላለሁ። እንደዛ ሳረግ ነው ትንሽ ወደ ራሴ የተመለስኩት። መጀመሪያ አካባቢ ምንም ፀሐይም ንፋስም ስለማላገኝ በቃ ጸጉሬ እየተሰባበረብኝ፣ ጭንቀቱም ተጨምሮ የስራውም በቃ ሁሉም ነገር ያስጨንቅ ነበረ ጋይስ። ይሄን እንግዲህ ለእናንተ መናገር አይጠበቅብኝም፣ ሁላችሁም ታውቃላችሁ። እና ከባድ ነው። ያለንበትን እንትን እያለፈበት ወይ የኖረበት ሰው ብቻ ነው የሚረዳው እውነት ለመናገር። እና ከዛ ባለፈ ጸጉራችሁን ትሪት የምታደርጉበት መንገድ ይወስነዋል። ለምሳሌ የምንጠቀማቸው ኮንዲሽነሮች የዚህ ሀገር ኮንዲሽነር አንዳንዶቹ በጣም ከባድ ናቸው፣ ኃይል አላቸው፣ ይሰባብራሉ፣ በጣም ያደርቃሉ። የራሳችሁ ጸጉር መጀመሪያ በጣም ለስላሳ ሆኖ እኔ በሱ ከታጠብኩኝ በኋላ የሌላ ሰው ጸጉር እስኪመስለኝ ድረስ ነው ጸጉር የተቀየረብኝ ማለት ነው። እና እስከሆነ ጊዜ ኮንዲሽነር አቆምኩኝ። በቃ አልጠቀምም ብዬ ኮንዲሽነር አቆምኩኝ። በፊት ኢትዮጵያ እያለ ያው ብዙ ጊዜ እናገራለሁ፣ ዱሩ ሳሙና በጣም አሪፍ ነው። አሁንም ራሱ እኔ እንትን ላይ እያየሁ ነበረ፣ ሶሻል ሚዲያ ላይ እያመጡ ነው። ሱፐርማርኬት አበሻ ሱፐርማርኬት የሚሰሩ እንደዚህ አበሻ ሱቅ ምናምን የሚሰሩ እያመጡ ነው። ዱሩ ሳሙና ካገኛችሁ ዱሩ ሳሙና የኮንዲሽነርም የሻምፖንም ቦታ ይሸፍነዋል፣ ጸጉራችሁንም ያለሰልሳል። ግን ከምንም በላይ ጸጉራችሁን ከመታጠባችሁ በፊት በቅባት ነገር አለስልሱት። ቅባቱን እንኳን ከመቀባታችሁ በፊት ውሃ አድርጉበት። በደረቁ ቅባት አትቀቡ። ቅባት ስትቀቡ ደግሞ የሆነ አዋህዳችሁ ያላችሁን ቅባት 2-3ም ይሁን እንደዚህ የወይራ ዘይት የማዳምንም ካገኛችሁ አሪፍ ነው። ብቻ ትንሽ ሞቅ አድርጋችሁ ጸጉር ሊያሳክካችሁ እንደ ቆዳችሁ ነው፣ ላይስማማችሁ ይችላል። እና ትንሽ ሞቅ አድርጋችሁ ቅባቱንም ትንሽ በእሳት ሞቅ አድርጋችሁ ይሄ ትክትክ ስኪል ድረስ ሳይሆን
ትንሽ ሞቅ አድርጋችሁ ከዛ ተቀብታችሁ ለ30 ለ20 ደቂቃ ቆይታችሁ ደግሞ ብትታጠቡ ለፀጉራችሁ አሪፍ ይሆናል። ምክንያቱም ከታጠባችሁ በኋላ ያን የተፈጥሮ ልስላሴውን ለማግኘት ማለት ነው። አይነጫጭም፣ አይሰባበርም። እንደተጠበቀ ከታጠበም በኋላ ጤናውን እንደጠበቀ እንድታገኙት እንደዛ ብታደርጉ ይመረጣል። ሁለተኛ ደግሞ የፀጉር አይነታችሁን ወቁ። እሺ ሶሻል ሚዲያ ላይ ብዙ ጊዜ ይነገራል። እሱን ደግሞ ተከታተሉ። የፀጉር አይነታችሁ ምን አይነት ፀጉር እንደሆነ እንደ ፀጉር አይነታችሁ ቅባት ግዙ፣ እንደ ፀጉር አይነታችሁ ሻምፖ፣ ኮንዲሽነር ግዙ። ያ ወሳኝ ነው ብዬ ነው ማስበው፣ እኔ በራሴ ስላየሁት ነው። ሌላው ጭንቀት ለምሳሌ በቃ ይሄ ከልክ መስመር ያለፈ ጭንቀትን ቀንሱን። ያው ብዙ ችግሮች አሉብኝ፣ ኃላፊነቶች አሉብኝ፣ ልጅም እንዳለኝ ታውቃላችሁ፣ የቤተሰቡ ጣጣም አለ። ግን ምንድን ነው በጣም ራሴን ለማስደሰት ኦር ነገሮችን ለመርሳት ራሴን ለማረጋገጥ የምሞክር ሰው ነኝ። ነገሮች አሳልፌ ራሴን አልሰጥም። እኔ ስኖር ነው አይደለ ነገሮች፣ ሁሉም ነገር የሚኖረው እኔ ስኖር ነው ሁሉም ነገር ሰላም የሚሆነው። ስለዚህ ራሴን በጣም ነው ማስቀድመው። ስበላም ሆነ የሆነ ነገር ሳደርግ ለራሴ በጣም ነው። ይሄን ያህል ምግብ ጉጉትም የለኝም፣ የምግብ ፍላጎትም የለኝም። ግን የምበላትን ነገር ተጠንቅቄ፣ የማደርገውን ነገር ለራሴ ተጠንቅቄ ነው የማደርገው። ቀን ሙሉ አለቃዬ ስጨቀጭቀኝ ስትውል ለራሱ ይሄ ለአይምሮዬ ጥሩ አይደለም። ግን እኔ አክሴፕት አድርጌ ወደ ውስጥ አላስገባውም። እሷ ስታወራ ሄዶ ንግግሯ ሄዶ ከግድግዳ ጋር እንዲጋጭ ነው የማደርገው። ምክንያቱም ወደ እኔ ውስጥ አላስገባውም። በጣም በውስጤ እንቃታለሁ። ዝም ብላ ከጨቀጨቀችኝ እኔ ምንም ጥፋት ከሌለብኝ። የሰው ልጅ ከመሬት ተነስቶ የሚጨቀጭቃችሁ ከሆነ የሚናደድባችሁ ከሆነ የሆነ ፖይንት ወይ ቅናት ተነስቶበት ወይም እናንተን ሲያይ ያ ሰው ዝም ብሎ የሚናደድ ከሆነ የሆነ ችግር ያ ሰው ላይ ያለበት ማለት ነው። የራሷን ብሶት አሁን ለምሳሌ ሌላ ቦታ ስትናደድ አላይም፣ ከልጆቿ ጋር ስታወራ ስትናደድ አላይም። ልክ እኔ ጋር ስትመጣ ነው ፊቷ የሚቀየረው፣ እኔ ጋር ስትመጣ ነው ሁኔታዋ ሁሉ የሚቀየረው። ስለዚህ ምንድን ነው ይሄን እኔ በክፋት አልወስደውም። ይሄ የእሷ የውስጧ ችግር ነው እንጂ የኔ ችግር ስላልሆነ ወደ ውስጥ ወደ ራሴ አላስገባም። ምክንያቱም አንድ በጣም ተጽዕኖ ስላለው ነው። እነሱ እንደዛ ባደረጉ ቁጥር እናንተ የእነሱ ጭንቀት ወደ ውስጣችሁ ይገባና ቀን በቀን እናንተ ስትጨነቁ ለፀጉራችሁ፣ ለሰውነታችሁ በጣም መጥፎ ነው የሚሆነው እና በዛ ራሳችሁን ጠብቁ። ራሳችሁ ለዛ አይነት ነገር አሳልፋችሁ አትስጡ። ሰው ሲጨቀጭቃችሁ፣ ሲሰድባችሁ ንቃችሁ በውስጣችሁ መተውን መልመድ አለባችሁ ማለት ነው። አሁን እኔ ትዝም አይለኝም ምን እንዳለች ራሱ ለሰከንድ። በዛ አጋጣሚ እንደውም እየተናደደች ወደ ትእዛዝ ከሰጠችኝ አልሰማትም ሁላ ማለት ነው። አሁን ያልኩሽን ሰምተሻል ደጋግማ እስካላለች ድረስ አልሰማትም። ምክንያቱም እየሰደበች ወይም እየተናገረች ያለች እየመሰለኝ ትእዛዙ ላይ አይሰማኝም። እና በዚህ ልክ ነው ግዴለሽ መሆነው ለማለት ያክል ነው። ግዴለሽ ሆኜ ራሴን ወይም ውስጥ የምጠብቀው ለማለት ነው። ራሳችሁን ውስጣችሁን ሰላም፣ የውስጥ ሰላማችሁን ጠብቁና በዛ የፀጉራችሁ ጤና፣ የሰውነታችሁ፣ የፊታችሁን ጤና መጠበቅ ትችላላችሁ። ከዛ ባለፈ ጸሎት አድርጉ። ከእግዚአብሔር ጋር ያላችሁ ግንኙነት ሰላም ይሁን። ፀጉርም ሰውነትም የሴት ልጅ ምቾት ቢኖር ለሴት ልጅ ለሁሉም ምቾት ቢኖር ጥሩ ነው። ግን ያው ኑሮ ከባድ ነው። እንዴት በምቾት ሁላችንም መኖር አንችልም። እቺ ዓለም አንድ አይነት አይደለች እና ግን ራስን መጠበቅ ይቻላል። እሺ ራሳችሁ ጠብቁ። በዛ ላይ ደግሞ እግዚአብሔር አለ፣ ጸልዩ። እግዚአብሔር ከስደት ገላግሎን ደግሞ ወደ ሀገራችን ገብተን የራሳችን ስራ ኑሮን እግዚአብሔርን የምናመሰግንበት ቀን ይምጣልን። አሚን በሉ እና እንደዛ አድርጉ። ከዛ በኋላ ለውጡን አይታችሁ ደግሞ በሂደት ራሱ ያስረዳችኋል። በቃ እንደዛ እያደረጋችሁት አትሰላችሁ። እሺ በሳምንት አንዴ፣ አሁን የማዳም ቤት ያላችሁ በጣም ሙቀት ከሌለ ምናምን በሳምንት አንዴ ብቻ ብታጠባችሁ ጥሩ ነው። ግን ፀጉራችሁ በጣም ወዛም የሚያልባችሁ ከሆነ ደግሞ በሳምንት 2 ብትታጠቡ ይመረጣል። አረቦች ደግሞ በየ2 ቀን ነው የሚታጠቡት። እንደነሱ መታጠብ ይቻላል፣ ግን የኛ ፀጉር እንደነሱ ስላልሆነ በየ2 ቀኑ ስንታጠብ አንደኛ ጊዜ የለንም፣ ሁለተኛ ቶሎ ሊደርቅብን ይችላል። ስለዚህ በሳምንት አንዴ ቢሆን ይመረጣል ብዬ ነው የኔ ሀሳብ ነው። ይሄ እናንተ እንደሚመቻችሁ አድርጉ እና ስለነበረን ጊዜ አመሰግናለሁ። ሌላ ጥያቄም ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ቤተሰብ ያኑላችሁ፣ ሰብስክራይብ አድርጉ። የኔ ቤተሰቦች እወዳችኋለሁ።